ያለ እድሜያችሁ እንድታረጁ የሚያደርጋችሁ መሰረታዊ ነገሮች። በርካታ ሰዎች እነዚህ ነገሮች ባለማወቅ ምክንያት ወይ ደግሞ ቸልተኛ በመሆን ምክንያት ያደርጓቸዋል። ያለ እድሜያቸው ፊታቸው እንዲሸበሸብ፣ ሰውነታቸው እንዲደክም፣ ለተለያዩ ችግሮች በመጋለጥ ያለ እድሜ እንዲያረጁ ያደርጋቸዋል። በዋናነት እነዚህን አሁን የምነግራችሁን ነገሮች የምታደርጉ ከሆነ ወይ ተቆጣጥራችሁ የማትኖሩ ከሆነ በወጣትነት እድሜያችሁ ፊታችሁ፣ ቆዳችሁ የተሸበሸበ እንዲሆን ያደርጋል። ስለዚህ እነዚህ ነገሮች ምንድናቸው የሚለውን የምናይ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አንደኛው ከፍተኛ ጭንቀት ዲፕሬሽን ውስጥ የምትገቡ ከሆነ፣ በተደጋጋሚ ራስ ምታት የሚያስቸግራችሁ ከሆነ፣ ከፍተኛ ድብርት በተደጋጋሚ እንደዚህ አይነት ላይፍ ውስጥ የምትኖሩ ከሆነ ከፍተኛ ጥንቃቄ ማድረግ፣ ሐኪምን ማማከር ይኖርባቸዋል። ይሄ ምንድነው ችግሩ? አንድ ሰው በተደጋጋሚ ራስ ምታት የሚያስቸግረውና ይሄንን ራስ ምታት በዘለቄታነት ታክሞ የማይቀርፍ ከሆነ አይምሮ ላይ ከፍተኛ ጫና ያሳድራል። ይሄ ደግሞ ቶሎ እንድታረጁና አይምሮአችሁ ነገሮችን ቶሎ የሚረሳ እንዲሆን፣ በጣም በትንሹ የምትቆጡ የምትበሳጩ እንድትሆኑ የእርጅና ምልክቶች በሰውነታችሁ ላይ መሸብሸብ ያመጣል። አይምሮአችሁም እየዛለ ይሄዳል። እየዛለ በሚሄድበት ጊዜ ሁሉ ነገራችሁ እየደከመ ይሄዳል። አይምሮአችን ሁሉ ነገራችንን ያዘዋል። ልክ አይምሮአችን ንቁ ሲሆን ሁሉ ነገራችን ይነቃቃል። ውስጣችን አይምሮአችን ጤነኛ ሲሆን፣ ደስተኛ ሲሆን ፊታችን ራሱ ይበራል። ሙሉ ሰውነታችን የሚቆጣጠረው አይምሮአችን ስለሆነ ልክ ደግሞ አይምሮአችን ሲያዝ፣ በጭንቀት በህመም አይምሮአችን ሲያዝ ሁሉ ነገራችን እየዛለ እየደከመ እያረጀ ይሄዳል ማለት ነው። ስለዚህ ቶሎ እንድናረጅ ከሚያደርጉን ነገሮች አንዱ ጭንቀት ነው፣ ዲፕሬሽን ነው። በተደጋጋሚ የራስ ምታት ህመም ነው ማለት ነው። ሁለተኛው ቶሎ እንድናረጅ የሚያደርጉን ነገሮች ትዳር ውስጥ ጤናማ ግንኙነት ከሌለ ነው። በተለይ ከሴት ልጅ እርጅና ጋር ተያይዞ ከፍተኛ ግንኙነት አለው። ሴቶች በተለይ በትዳራቸው ደስተኛ ካልሆኑ፣ ትዳራቸው ውስጥ ጭቅጭቅ ካለ፣ ብስጭት ካለ፣ የተለያየ በትዳር አጋራቸው የሚፈጠሩ ጫናዎች የቆዳቸው ጤንነት ላይ ከፍተኛ አስተዋጽኦ ያደርጋል። አንድ ሰው በትዳሩ ደስተኛ በሚሆንበት ጊዜ ውስጡ ሰላም ያገኛል። በህይወቱ ደስተኛ ከሆነ ውስጡም ሰላም ያገኛል። ሰውነቱ፣ አካሉ፣ አይምሮ ጤናማ ደስተኛ ይሆናል። የሰውነቱ ቆዳም በዛው ልክ ደግሞ የፈካና ያማረ ይሆናል። በትዳራቸው ሴቶች ደስተኛ ካልሆኑም ደግሞ ቆዳቸው ላይ የሚመጡ ነገሮች አሉ፣ እንደ ማዲያት፣ የተለያዩ ፊት ላይ የሚወጡ ነገሮች የውስጣቸው ነገር ነው ወደ ፊታቸው የሚወጣው። ውስጣቸው ሰላም ከሌለ፣ ጭቅጭቅ ካለ፣ ብስጭት ካለ፣ የተለያየ በቃ ብዙ ጊዜ ተደጋጋሚ ራስ ምታት ካለ ይሄ የውስጡ ህመም ወደ ፊታቸው እየወጣ ይሄዳል። ስለዚህ በተቻላችሁ አቅም ሴቶች በትዳራችሁ ደስተኛ ለመሆን፣ ደስተኛ እንዳትሆኑ የሚያደርጋችሁን ነገሮች በማስወገድ ራሳችሁን መጠበቅ አለባችሁ። አይምሮአችሁን መጠበቅ አለባችሁ። ሰውነታችሁን፣ ቆዳችሁን መጠበቅ አለባችሁ። ስለዚህ ቶሎ እንድታረጁ የሚያደርጋችሁ ነገሮች አንዱ ትዳር ውስጥ ጭቅጭቅ ካለ፣ ብስጭት ካለ እንድታረጁ ያደርጋችኋል ማለት ነው። ሶስተኛው ቶሎ እንድታረጁ የሚያደርጋችሁ ነገሮች ሜካፕ አብዝቶ መጠቀም ነው። ሴቶች ሜካፕ አብዝታችሁ አትጠቀሙ። እጅግ በጣም የቆዳ ችግር ያስከትላል። በተለይ የቆዳ ድርቀት ያመጣል። ድርቀት ብቻም ሳይሆን ደግሞ ቶሎ የማስረጀት አቅም አለው። ሁሌም ሜካፕ አብዝታችሁ የምትጠቀሙ ከሆነ እዛ ውስጥ ያሉ ንጥረ ነገሮች ለቆዳ ጎጂ ናቸው። የቆዳ ድርቀት ፊታችሁ ወዝ እንዳይኖረው፣ ወዛችሁን እንዲያጠፋ ያደርጋል። ስለዚህ ቶሎ እንድታረጁም የማድረግ አቅም አለው። ቢያንስ አንዳንዴ ሊሆን ይችላል። ግዴታ ከሆነ ትልቅ ፕሮግራም ከሆነ አንዳንዴ አልፎ አልፎ ብትጠቀሙ ነው እንጂ ሁሌም አብዝታችሁ በቃ ሀቢት አድርጋችሁ የምትጠቀሙ ሴቶች አላችሁ። ሁል ጊዜ ልማድ ሆኖባችሁ ኮንፊደንስ ከማጣታችሁ የተነሳ የምትቀቡ አላችሁ። ግን ደግሞ አንዳንዴ አልፎ አልፎ ለፕሮግራም ብቻ ብትጠቀሙ ጤናማ ፊት እንዲኖራችሁ፣ ጤናማ ቆዳ እንዲኖራችሁ ያደርጋል ማለት ነው።
አራተኛው ቶሎ እንድናረጅ የሚያደርግ ነገር ክብደት መጨመር ነው። ክብደታችሁ እየጨመረ በሚሄድበት ጊዜ ቆዳችሁ ላይ ከፍተኛ ጫና ያመጣል። ክብደት መጨመር ቆዳችሁ ላይ ብቻም ሳይሆን የደም ዝውውራችሁ ላይ ከፍተኛ ችግር ሊያመጣ ይችላል። የልብ ጤንነታችሁ ላይ ከፍተኛ ችግር ያመጣል። ከዚህም አልፎ የቆዳ ድርቀትን ሊያመጣ ይችላል። ከመጠን ያለፈ ክብደት ከቆዳ ውበት ከእርጅና ጋር ብቻም ሳይሆን ከአጠቃላይ የሰውነት ጤና ጋር ከፍተኛ ችግር ሊያመጣ ይችላል። ስለዚህ በተቻላችሁ አቅም ክብደታችሁን ለመጠበቅ ለመቀነስ መሞከር አለባችሁ። እንዲህ ቶሎ ስትወፍሩ በደንብ ክብደታችሁ ሲጨምር ቶሎ ትልቅ ሰው የመምሰል ቶሎ ብላችሁ ሌላ ትልቅ አሮጊት መምሰል ወደዛ ነው የምትሄዱት። በወጣትነታችሁ ትልቅ ሰው መምሰል ትችላላችሁ። ስለዚህ ክብደታችሁን መቀነስ መጠበቅ አለባችሁ ማለት ነው። አምስተኛው ቶሎ የማርጀት ምክንያት ጣፋጭ ነገሮችን አብዝቶ መመገብ ነው። ጣፋጭ ነገር መመገብ ሰውነታችን ደስተኛ እንዲሆን ያደርጋል። ይሄ ይታወቃል። ሰው ጣፋጭ ነገርን በሚመገብበት ጊዜ የደስታን ሆርሞን ሰውነቱ ውስጥ በከፍተኛ ሁኔታ ይመነጫል። ይሄ ነገር ጥሩ ነው። ጣፋጭ ነገሮችን ተመግባችሁ ሰውነታችሁ ላይ የደስታ ሆርሞንን እንዲመነጭ ማድረጋችሁ ሰውነታችሁ ደስተኛ እንዲሆን ማድረጋችሁ መልካም ነው። ነገር ግን አብዝታችሁ የምትመገቡ ከሆነ በቆዳችሁ ላይ ከፍተኛ ችግር ታመጣላችሁ። ያለ እድሜያችሁ ፊታችሁ ቆዳችሁ እንዲሸበሸብ የትልቅ ሰው ፊት በጣም የገረጀፈ ፊት እንዲኖራችሁ ያደርጋል ማለት ነው። ከዛ ባለፈ ጥርሳችሁ ላይ ራሱ ጉዳት ሊያመጣ ይችላል። ጥርሳችሁ ሊጎዳ ይችላል። እና ስለዚህ ዛሬ ቆዳችሁ ቶሎ እንዳያረጅ ቶሎ ብላችሁ እንዳታረጁ የሚያደርጋችሁ ነገሮች ነው የነገርኳችሁ። አንደኛው ነገር ከዲፕሬሽን በመውጣት ትዳር ውስጥ ጤናማ ግንኙነት እንዲኖራችሁ ሜካፕ ሳታበዙ ክብደትን በመቀነስ ጣፋጭ ነገሮችንም በመቀነስ ፊታችሁ ቆዳችሁን መንከባከብ ትችላላችሁ። ከኔ ጋር ስለቆያችሁኝ ስላዳመጣችሁኝ ከልብ አመሰግናለሁ። ይሄንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሼር አድርጉ። እንደዛው ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ሀሳብ በሌላ ፕሮግራም እስከምንገናኝ ቻው ቻው።